እነዚህ ደግሞ አሁን እቺ ዩኒቨርሲቲ ገንዘብ መስመር ባከረማት ነው አፋን መግለጽ ይችላል። አሁን ደግሞ እየተማረች ነው፣ በጎን ደግሞ እያስተማረች ነው ማለት ነው። ወደፊትም ቅድም እንዳልነው በግዕዝ በዚህኛው ከተመረቀች በኋላ እቅድ ይዘናል። በግዕዝ ደግሞ እንድትመረቅ ወደ እናንተ እግዚአብሔር እድሉ ስላላት በዚህኛው ስለተመረቀች ይጋብዛታል የሚል መረጃ ስላለው ነው። እነሱ አለ ሌላም ጓደኛዋ አለች እንደዚሁ የስንት ዓመት ነው? ምን ፕሮግራም ላይ ነሽ? ሚድዋይፈሪ። እሺ እስኪ ስምሽን ንገሪንና። ስሜ ቃል ኪዳን ይባላል። በጎንደር ዩኒቨርሲቲ የሕክምና ሳይንስ የሚድዋይፈሪ ሶስተኛ ዓመት ተማሪ ነኝ። በጣም ጥሩ። እስኪ አሁን አንቺ እዚህ ህጻናትን እያስተማርሽ ነው። ጊዜሽን በደንብ አጣበሽ እዛም ትምህርቱ አለ፣ እዚህም ደግሞ መጥተሽ ህጻናትን እያስተማርሽ ነው። አንቺ መጀመሪያ ይህን የአብነት ትምህርቱን በመቼ ነው የተማርሽው? ከቤተሰብ ጋር እያለሽ ወይስ አሁን ትምህርት ጋር ጎን ለጎን እየተማርሽ ያለ? እንዴት አድርገሽ ነው ያስኬድሽው? እኔ ያለው መጀመሪያ የጀመርኩት ይህን ትምህርት ከ3 ዓመት በፊት ነው እና ከቤተሰብ ጎን ለጎን ነው የተማርኩት። አሁንም ያለው ከቤተሰብ ነው እና ጎን ለጎን ነው የተማርኩት። በጣም ጥሩ፣ በጣም ጥሩ። እስኪ አሁን አንቺ እዚህ መማርሽ ግን ጠቅሞሻል? እዛኛው ትምህርት ከዚህ መማሪ አንደኛ የራስ ኮንፊደንስ እንዲኖረኝ በራስ የመተማመን አቅምን ከዚህ አንደኛ የአመራር ስልት እናያለን። እንደገና ከዶርምም እንኳን ያኗኗር እንዴት መቻቻል እንዳለብን አስተዳደርን በቃ ከዚህ አሁን ማንንም አይከስም፣ ማንም ከማንም ጋር አይከሰስም። ከዚህ ያየው አስተዳደርን፣ አመራርን፣ መቻቻልን፣ ሀቀኝነትን፣ ታማኝነትን ከዚህ ይቻላል። ስለዚህ ከዛ ስንሄድ በቃ ይሄ ያለው ሰው አይከብደውም ነፃ ማለት ነው። እና እንደዚህ ደግሞ በጣም ጥሩ። አሁን እዚህ የምታስተምሪያቸው ተማሪዎች ምን ደረጃ የደረሱ ናቸው? እስኪ ከደረሱበተይ ምናልባት አንቺ ነሽ የምታውቂያቸው ያስተማርሻቸውን አንድ ተማሪ ወይም ሁለት ተማሪ የተማሩትን ቢነግሩን፣ አንቺም ደግሞ አንድ ወይም ደግሞ ከውዳሴ ማርያም አንቺ ልታካፍል ልምዳችሁን ወይም ደግሞ የደረሳችሁበት ማወቅ ስለፈለግን ነው። መጀመሪያ ከአስተማርሻቸው ልጆች አንድ ሁለት የሚሉትን ነገር ይበሉና አንቺ ደግሞ ተነግሩና። እሺ ሳሙኤል አሁን ምን ደረጃ ላይ የደረሰ? ውዳሴ ማርያም ነው ወይስ? አሁን እሱ የመልካ ማርያም ተማሪ ነው። መልካ ማርያም። ስለዚህ እስኪ ውዳሴ ማርያም አንድ ውዳሴ ማርያም አንተ የምታውቀውን አንድ በልልህ እስኪ የተማርከው። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ግዞ ለአዳም ዙነ ወትኩዘ ልብ ወያግብኦ ሀበዘትካት መንበሩ ሰአሊ ለነ ቅድስት። እሺ ሌላስ? ሌላ አለ? ሌላ የሚል አለ? ሌላ ተማሪ ሊተላካለ? ቁጭ በሉ ባላችሁበት ስነ ስርዓት ባላችሁበት የተጠራ ሰው ብቻ ነው የሚመጣው። አንተ ልትልል ነው? ናሽ እሺ አንድ የተማርከውን እስኪ ንገረን። መልካ ማርያም ነው ወይስ ገና ለኪደር? እሺ እሺ ከየሰ ውዳሴ ማርያም ነው። ውዳሴ ማርያም። እሺ እንትን አለ እኔ ልጠይቅ ከመከብካብ ዘአልቦ ጥምቀት መንፈስ ቅዱስ አደረ ለይቤኪ ወአይለሉን ጸለለኪ ኦ ማርያም አማን ወለድኪ ቃለ ወልድ አብ ዘይነብ ለዓለም መጻ ወአዳነን መኃጢአት አል ለነ ቅዱስ። እሺ ወደዚህ ነው ማነው? ያው እሷ የመልካ ማርያም ተማሪ። እሺ ማነው ስምሽ? ማስተዋል። እሺ ማስተዋል መልካ ማርያም ደርሰሻል? እሺ መልካ ማርያም እስኪ በይልን። ሰላም ለዝክረ ስምኪ ያዋዝ መኔ ዋቆስ ወእምነ ሰንበት ሙሁዝ ማርያም ድንግል ለባእሲት አብይ ትእዛዝ
ለባስታዊ ትእዛዝ እስቀየኒ ለጽዋወይ ለፍቅሬች ያዚዝ ለመሰቀይዋ ውይዝ ለሰናይ አርዝ በጣም ደስ እንግዲህ እሺ አንቺ ደግሞ ምንድን ነው የደረሰው? መልካ ማርያም መልካ ኢየሱስ ደርሰሻል። ጎበዝ ልጅ። እስኪ መልካ ኢየሱስ በይልን እስኪ። ሰላም ለዝክረ ስምከ ስመ መዓላ ዘኢየሱ ዛንበረ ቅድመ እግዚአብሔር በአፍሮ ወንሱ ኢየሱስ ክርስቶስ ለዳዊት ባሕርየ ከርሱ አክሊለ ስምከ ዘይትቀጸል በርእሱ አጉረ ጸድ ወራሳ ኢያሱ። እሺ መምህርት ደግሞ አንቺ ደግሞ የምታስተምሪያቸውን አንድ ክልል ነው ጎበዝ። እሺ እሺ ምንድን ነው የደረስ አሌፍ። እሺ እሺ አሌፍ ብቻን ደንቻን በፍጹም እንዳወር በደንደር ብቻን ስሙ ሁሉም ወንደሴ ግብሩ አምጣስ ምዛው ይወር አንተ አዘዝ ከቆ ዘዝ ከወራ የረተሰ ይታ ማደቀ ማደቀ ቆነ ይድፈን ለዝፍ ጎበዝ ጎበዝ። ሰሞን ነው የጀመሩት። በገና ዩኒቨርሲቲ ተመርቃ ደባርቅ መግባት ትችላለች። አሁን ደግሞ በዚህ እጅግ አግኝታ ፍላጎት ስላላት በጣም ጥሩ። እሺ ስምሽ ማን ነው? ገሊላ ይርዳው። ገሊላ ይርዳው ተማሪ ምንድን ነው የምትማሪው? የት ዩኒቨርሲቲ ነው የምትማሪው? ስንተኛ ዓመት ተማሪ ነሽ? ደባርቅ ዩኒቨርሲቲ በማርኬቲንግ ማኔጅመንት የተመረቅኩ ዘንድሮ ዓመት። እናም ክረምት አምና ነበር ይህንን ጉዳይ ያወቅኩት ባዛር በነበረበት ሰዓት። እናም በደወልኩላቸው ሰዓት ፈቃደኛ ሆነው እንድማር ብለውም ደግሞ ቦታ ማመቻችተውልኝ እዚህ የተማርኩኝ እንድቆይ አድርገውኛል ማለት ክረምቱን በዚህ እንዳሳለፍ። ሁለተኛ ደግሞ የተማርኩትን ነገር ደግሞ በተግባር እንዳያደርገውኛል ማለትም ማርኬቲንግ ከተግባቦትን ይፈልጋል ያለውን ነገር ራስን ሴል አድርጎ መሸጥ ይፈልጋል እና መጥቼ ተማሪዎችን እንዳስተምር በገና ለልጆች ደግሞ ታሪክን እንድነግር የተማርኩትን ነገር በተግባር እንዳል ይገልጽ እድሉን የሰጠኝ ነው እና በተጨማሪ በነፃ መማሩን ብቻ ሳይሆን ቦታውን በነፃ ፈቅደውልኛል እና እዚሁ የተማርኩኝ እዚሁ እንዳስተምር በፈቃደኛ የሰጠኝ ናቸው። በጣም ጥሩ። አሁን አንቺ ደባርቅ ዩኒቨርሲቲ 4ኛ ዓመት ተመርቀሻል። ከዚህ ከጎንደር ነው? ቤተሰቦች ሩቅ ናቸው? ወደ አዲስ አበባ ናቸው። የሚገርም ነው። ስለዚህ አንቺ አሁን በክረምት እዚህ እያስተማርሽ የአንቺን ደግሞ ሙያ እያካፈልሻቸው እዚሁ ክረምቱን እዚሁ ማሳለፍ ነው የፈለግሽው። በጣም ነው ደስ የሚለው። ስለዚህ አሁን አንቺ ከበገና ጋር በተያያዘ እስኪ በበገና ሙያ ትንሽ ነገር የምትይን ካለ ምናልባት መሳሪያው ከእጅሽ አይደለም ያለው አንቺ በምትችው እስኪ ለበገና በድምጽም በዜማውም ይሁን ስለ በገና ማብራሪያ ትንሽ ስለይነስ። እሺ በገና የቅዱስ ዳዊት ነው። ማለትም አባቶቻችን ከበፊትም ጥንታዊ የሆነ ምንድነው መሳሪያ ነው። ከመንፈሳዊ ከሚደረደሩት መካከል ውስጥ አንዱ በገና ነው። መንፈስን ያረጋጋል፣ ሰላምን ይሰጣል፣ ለስጋም ሆነ ለነፍስም እረፍትን የሚሰጠው እና በገናን ብዙ መገለጫዎች ቢኖሩትም ቅዱስ ዳዊት ካመሰገኑበት ወይ ደግሞ ከዘመረበት ውስጥ ካገለገለበት ውስጥ አንዱ በገና ይጠቀሳል። እናም ከትውልድ ወደ ትውልድ ይተሻገር የመጣ ነው። በፊትም የነበሩና አሁን አባቶቻችን ለእኛ አስረክበው ልጆቻችን ደግሞ እኛ እንደረድራለን፣ እናመሰግንበታለን። አንደኛው ዓላማው ወደዚህ ምድር ከጌታችን ምንድን ነው የሰው ዓላማው ወደዚህ ምድር የመጣው ምንድን ነው? ለምስጋና ነው አይደለም? ከምናመሰግንበት መካከል አንደኛው እዚህ እንደምታዩ ልጆቹ በዳዊት ያመሰግናሉ፣ በጸሎት በዝማሬ ያመሰግናሉ። ሌላኛው ደግሞ በእጅን በምንዘምርበት፣ ሌላ ደግሞ በበገና ደግሞ እንዘምራለን። በገና አንድ የንስሐ እያረጋጋ ሚስጥርን እየገለጠልን ከሚያደርግ አንዱ በገና ነው ማለት ነው። ብዙ ደግሞ መጽሐፍት ላይ ተጠቅሰዋል፣ አባቶቻችን ብዙ ብለዋል። በጣም ጥሩ በጣም ጥሩ። እሺ አሁን አንቺ በዚህ ችሎታሽን እንትን ለማካፈል በዚህ ጉባኤ ቤት ለመቆየት ቤተሰቦችሽ በሙሉ ፈቃደኛ ሆነው ነው እዚህ የቆየሽው። ስለዚህ ቀጣይ ምናልባት አዲስ ዓመት ሲመጣ የስራ ዘመን እንትን ሲጀምር ያኔ እንደ እግዚአብሔር ወደ ፈቀደልሽ የስራ ቦታ ነው የምትሄጂው። ስለዚህ
እስኪ ተጨማሪ ብትዩ ነገር ሀሳብ ተጨማሪ ሀሳብ ካለ እዚህ ጋር ከጉባኤው ቤት ጋር በተያያዘ ከግዕዝ ቋንቋው ጋር ከሀገር በቀል እውቀት ጋር በተያያዘ ተጨማሪ ነገር ምትይን ካለ ድል ልስጥሽ። አብዛኛው ነገር የኛው ለምሳሌ በራስ ወርቅ አይደለም የሚጌጠው፣ በራሳችን አይደለም እናምረው። ግዕዙም የራሳችን ማማር ከፈለግን በራሳችን ቋንቋ ነው ማማር የፈለግነው እና ለልጆች ለትውልድ ማስተላለፍ ከተፈለገ ያንን ነገር ግዕዙ ማስቀጠል በደንብ ያስፈልጋል። በሆነ ሰዓት ላይ እየተረሳ የሀገር በቀል እውቀታችን መድኃኒቶቻችን እየተረሳ እየመጣ ነው። ስለዚህ ያ ነገር ልጆች ካወቁ ከትውልድ ወደ ትውልድ ይሄዳል። አባቶቻችን ምንድን ነበሩ ካለን ወደ ኋላ ተመልሰን ለማንበብ ከፈለግን መጽሐፍትን ለማንበብ ግድ ግዕዝን ያስፈልጋልና ያንን ለማድረግ መማር በጣም ግድ ይላል። ያንን ደግሞ ለማሟላት ደግሞ እንደምትመለከቱ ይህ ትምህርት ቤት እድል ይፈጥራል። በሰፊ ተማሪዎች በደንብ ግዕዝን እንዲማሩ ሀገር በቀል እውቀታቸውን እንዲያውቁ መሰረቶቻችንን በደንብ እንድንለይ ያደርገናልና ነፃ መሆኑ በነፃ እድል ልጆቻቸውን መማራቸው ማወቃቸው ይበልጥንም እድል ይፈጥራልና ተመርቀውም ለወጡትም እንደኛ ይበልጥ ተግባራዊ እንድናደርግ ያደርገናል። በመቀጠልም ደግሞ የሚማሩ ልጆች ደግሞ ያደርጉታል። ከወጡ በኋላ እንዳይደናገሩ ያደርጋልና ከሀገር በቀል እውቀት ጋር ከግዕዝ ጋር ካለን ከድሮ ከነበረን ከጥንቱ ከነበረን ታሪካችን ጋር እንድንመለስ ያደርጋልና መማሩ ጥቅም አለው ብዬ እንደኔ አስባለሁ። እኔም ደግሞ የተጠቀምኩበት ስለሆነ ማለት ነው። በጣም እናመሰግናለን። መልካም እንግዲህ ተጨማሪ የምትለው ካለ? ምናልባት ይሄ ወቅት ክረምት ነው እንደሚታወቀው እና በዚህ በክረምት ወቅት እንዳንቺም ተመርቀው ቤታቸው ላይ የተቀመጡ አሉ። ትምህርቱም ስለተዘጋ ከታች ከአንደኛ ክፍል ጀምሮም በየቤቱ የተቀመጡ ልጆች አሉና እንዲያው ለነዚህ ልጆች ምን ትመክሪያቸዋለሽ? እሺ ለነዚህ አይነት ልጆች መመክራቸው ወደዚህ ወደ አብነቱ ትምህርት ቤት ቢመጡ ክረምቶቻቸውን በዛ ቢያሳልፉ። ምክንያቱም አሁን አብዛኛው ጊዜ እያስቸገረን ያለው ቴክኖሎጂ ጋር የተያያዘን ያለ ነው። በቃ ስልክ ምናምን ነው። ቤተሰብ አብሮ የሚያሳልፍበት ጊዜ የለውም። ልጆች ከመጽሐፍ ጋር የሚገናኙበት ሰዓት የላቸው፣ መጽሐፍ አያነቡም። ይሄ ነገር በጣም እየቀነሰ ያለ ነው ይመስለኛል እና አብዛኛው እዚህ ስልክ ምናምን ቴክኖሎጂ ስልክ ምናምን መጥቶ ምናምን ይሄ ወደ ራሳቸው ወይም ደግሞ በትንሽ ነገር ጭንቅላታቸው እንዳይያዝ ያደርጋል። ለምሳሌ ቲክቶክ ምናምን ጠቅም በትንሽ ሰዓት ትናንሽ ቪዲዮዎችን ብቻ እንዲመለከቱ ረጃጅም ሰዓት እንዳይቀመጡ ያደርጋቸዋል እና እሱ ደግሞ ችግር ይፈጥራል። እዚህ ግን ሲማሩ ውዳሴ ማርያምን ዳዊትን ሲደግሙ ብዙ ሰዓትን የሚፈጅባቸው፣ ስለዚህ ረጅም ሰዓትን የመቀመጥ ልምድ ያገኛሉ እና እንደዚህ አይነት ትምህርት ቤት መጥተው ቢማሩ ጊዜያቸውን በዚህ ያሳልፉ። ወላጆች ደግሞ ትኩረት እንዲሰጡት፣ ወላጅ ነውና አሳዳጊ ነውና ወላጅም ሆነ ማሳዳጊ ይሄን ላይ ትኩረት ቢሰጥ ጥቅም እንዳለው አንደኛ የጸሎት ነው፣ ወደ እምነት ወደ ራሳቸው እንዲመለሱ ያደርጋል። በመቀጠልም ደግሞ ጊዜያቸው እንዳባክኑ ያደርጋል እና ትልቅ ደግሞ ትኩረት መስጠት ያለበት ቤተሰብ ሲያስብ ልጆች ይከተላሉ እና ያንን እንዲያደርጉ መልካም ነው ብዬ አስባለሁ። በጣም ጥሩ። በግዕዙ አንቺ እንዲያው የት ተምረሻል? ብዙ የት ደረጃ ደርሰሻል? እኔ አሁን በቅርብ ጊዜ የመጣሁኝ ግን ውዳሴ ማርያምን የሰኞ የጀመርኩት እና ያው እንደሱ ፍቃድ ደግሞ እያልን እንቀጥላለን። እሺ ክብርልን አመሰግናለን። መምህርት ደግሞ ሀሳብሽን ምናልባት በተማሪዎቹ በመማር ማስተማሩ ላይ ያገኘሽውን መልክ ጥሩ ነገር ወይም ደግሞ ከአንቺ ጋር ከትምህርቱ ጋር ከጓደኞችሽ አሁን ቅድም እንደተጠየቀው ጥያቄ ሌላ ቦታ ነው እንትን የሚሉት፣ አንቺ ግን ጊዜሽን አጣበሽ እዚህ በመምጣትሽ ያገኘሽውን ደስታ እስኪ ብትገልጽልኝ። እንግዲህ ያው ከስሙ እንደምንነሳ ባህረ ጥበብ የምንለው የባህር ምንጭ ነው። በቃ የጥበብ መገኛ ነው። አሁን ከዚህ ላይ እንግዲህ ብዙ አይነት ትምህርቶች አሉ። ከዚህ አሁን ቆይታችሁ ታዩታላችሁ። የሙያ አለ፣ የተለያዩ የቆዳ ስራዎች፣ የቦርሳ ስራዎች፣ የቆዳ የክር ስራዎች አሉ፣ የእጅ የተለያዩ የስራ ፈጠራዎች አሉ። ከዚህ አንደኛ ይሄን አገኛለሁ። ሁለተኛ ደግሞ የተለያዩ ከዚህ በማስተምርበት ጊዜ የራሴን ያለኝን ኮንፊደንስ እጨምራለሁ፣ እውቀቴን አዳብራለሁ። ሁለተኛውን በዛኛው ሲሄድ መድረክ ሲሰጠኝ አልፈራም እና ደግሞ እንዴት መምራት እንዳለብኝ ያውቃለሁ እና ከዚህ ሳስተምር የእያንዳንዱን እንዴት ችግር አሁን ለምሳሌ 2 ህፃኖች ተጣልተው ሊመጡ ይችላሉ። እንዴት ችግርን መፍታት እንዳለብኝ
እንዴት እንደሆነ ያንን እማራለሁ። ሁለተኛ ደግሞ ለአእምሮዬ አሁን ለምሳሌ ቴክኖሎጂ ላይ አላጠፋም። ያን ያህል ሰዓት የማጠፋው ከነሱ ጋር ነው። ስለዚህ አእምሮዬ ንጹህ ነው ማለት ነው። ሁለተኛ ደግሞ እነሱን የተለያየ ስነ ምግባር መምህር መሆን ማለት መማር ነው። ምክንያቱም የእያንዳንዱን ያንን ሁሉ እንትን ስል ራሴን እማራለሁ በዛ ውስጥ። ስለዚህ ከዚህ እንደምንመከ ይሄ ትምህርት ቤቱ ለኔ ብቻ ሳይሆን ያለው በማህበረሰብ በወጣቶች በተለያየ ላይ ነው የሚሰራው እና ለምሳሌ አሁን በማህበረሰቡ በኩል ብናይ የጥጥ ፈተላ አለ በማህበረሰቡ በኩል እንዲሁም ደግሞ ለወጣቶችም አሁን ለምሳሌ ተመልከቱ፣ ይሄ ቆዳ የተጣለ ቆዳ ነው የነበረ፣ ግን ከማህበረሰቡ እንደዚህ በትንሽ በቀላሉ እንትን ብለን አሁን ይሄን ለመቀመጫነት እንጠቀመዋለን። ይሄም ከዚህ በቃ ምንም ይሁን ምንም እያንዳንዷ ነገር ትምህርት ናት። ስለዚህ አንደኛ ያለንን የሀገራችንን ሀብት $1 ምን ያህል እንደሆነ እናውቃለን አሁን ላይ። ስለዚህ የሀገራችንን ጥሬ እቃዎች ነው የምንጠቀም። ቆዳው የሚሰራው ቦርሳዎችን፣ እያንዳንዱ ነገር ከኛ ከሀገራችን ነው። እያንዳንዱ ነገር የእጃችን የእጅ ስራችን ነው። ስለዚህ እያንዳንዱ ልክ እንደዛ በምንሰራበት ጊዜ እኔ የምማረው ከዚህ ስራ ፈጣሪ እንዲሆን ነው። ወጥቼ ስራ ፈላጊ ሳይሆን ነው ስራ ፈጣሪ ነው የምሆነው። እስከዛ ድረስ እንኳን በራሴ ነው የምንቀሳቀሰው ማለት ነው። ስለዚህ እንደዛ እስኪ በግዕዙ ትምህርት ያው ምን ላይ ደርሰሻል? ከደረስሽበት አንድ ነገር ብትይልኝ። እኔ ዳዊት ጨርሻለሁ አሁን። ከዛ መካከል አንድ እስኪ ዳዊት ማርያም የመጣልሽ አንቲ ውእቱ ገራይት ዘኢተዘራ ውስቴታ ዘር ወፃ ምኔኪ ፍሬወት አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ ሆይ ረከበ በውስቴታ ባህርየ እንቋ ክቡረ ዘውእቱ መድኃኒነ ኢየሱስ ክርስቶስ ተጸውረ በከርሥኪ ወለድኪዮ ውስተ ዓለም ሰአሊ ለነ ቅድስት። በጣም ጥሩ በጣም ጥሩ። እንግዲህ ህልማችሁን የምትኖሩ ናችሁ። እግዚአብሔር ደግሞ መንገዳችሁን እያስተካከለ ወደፊት ደግሞ አገር ተለውጣ እያድጋለ ሀገር እንበላ ብሔር ይላል እና ሰው አንድ ሰው አገርን መለወጥ ይችላልና ከእናንተ ያየነው በጣም ብዙ የሚያስደንቅ ነገር ነው። በርቱልን። እንግዲህ መልካም እግዚአብሔር መንገዳችሁን ያሳምርላችሁ።